ሰላም ጤና ይስጥልኝ። ይህ ቦረና አፍሪካ ቲዩብ ነው። በዚህ ቪዲዮ የምናየው የውርስ ህግ ወይም ደግሞ the law of succession የሁለተኛው ቻፕተር እናያለን ማለት ነው። In this video we're going to begin the chapter by making the whole introduction about the content of the chapter ማለት ነው። ስለ ቻፕተሩ ኢንትሮዳክሽን ያለውን ነገር ኮንቴንቶቹ ምን ምን እንደሆኑ በዲቴል እናወራለን ማለት ነው። እንግዲህ the law of succession በአጠቃላይ 3 ቻፕተሮች እንዳሉት ምዕራፎች እንዳሉት አይተን ነበረ ማለት ነው። አሁን ደግሞ በዚህ ቪዲዮ የሚጀምረው የሁለተኛውን ቻፕተር ይሆናል ማለት ነው። በዚህም ደግሞ የምናየው is all about the liquidation of succession and determination of rightful successor ማለት ነው። ማን ስለ ውርስ ማጣራት ምንነት እናያለን ማለት ነው። እናም ደግሞ ትክክለኛ ወራሾች ማን ናቸው የሚለውን በሰፊው የምንዳስበት ይሆናል ማለት ነው። So to introduce you about the content, this chapter in general do have 6 basic sections. 6 ዋና ዋና ሴክሽኖች። በእነዚህ 6 ዋና ዋና ሴክሽኖች 6 ዋና ዋና ነጥቦች የሚነሱና የሚዳሰሱ ይሆናሉ ማለት ነው። ይሄንን መረዳት ይሄንን ቀድሞ ማወቅ ደግሞ ለማንበብም ሆነ ኦር ደግሞ ከዚህ በኋላ የምናደርገው ዲስከሽንን በቀላሉ ለመረዳት ጀነራሊ ቻፕተሩ ምንድነው የሚለውን ነገር በደንብ ለማወቅ ስለሚረዳ ኢንትሮዳክሽንን እንደቀልድ እንዳታዩት ፈልጋለሁ ማለት ነው። So the first section is all about the preliminary considerations. In this section, what is discussed is that what is liquidation? What does it mean by liquidation? ማጣራት ውርስ ማጣራት ማለት ምን ማለት ነው? ምንነቱን በደንብ ዲስከስ የሚደረግበት ነው። And the other one is the guiding principles on which succession is based. And other related issues will be discussed under this preliminary discussion or preliminary consideration. So the second section is all about the liquidator. እንግዲህ ውርስ ማጣራት ስንል ስራ ነው፣ የሚሰራ ስራ ነው። ስለዚህ ይህ ደግሞ ለመሰራት ለመደረግ የሚሰራ አካል ያስፈልጋል ማለት ነው። ማን ነው ውርስን የሚያጣራው? who gonna liquidate succession የሚለውን በዲቴል የምናይበት ማለት ነው። the meaning of the liquidator በደንብ በሴክሽን 2 ላይ ታይቷል ማለት ነው። how appointed እንዴት ነው ሊኩዴተር ወይም ደግሞ ውርስ አጣሪ እንዴት ይሾማል? and ምንድነው ስራቸው? functions, power, duties of these liquidators በአጠቃላይ discussed in the second section of this chapter. And the third section of this chapter is related with identification of rightful heir. This is very important point here. ትክክለኛ ወራሾች ማንነትን መለየት። ስለዚህ ማን ነው ትክክለኛ ወራሽ የሚለው በሰፊው ዲስከስ የሚደረግበት ቻፕተር ሴክሽን ይሆናል ማለት ነው። And fourth section is administration of succession. የውርስ ሀብት አስተዳደር በተመለከተ ያሉት ፖይንቶች ምን ናቸው፣ ነጥቦቹ ምን ናቸው የሚለውን በዲቴል ከአንቀጾቹ ጋር አያይዘን እናይበታለን ማለት ነው። አምስተኛ ላይ ደግሞ type of payment of debts ወይም ደግሞ የዕዳ ስለመክፈል በተመለከተ claimed from succession and the order and also the manner of payment እንዴት ነው ፔመንቱስ የሚካሄደው? ፔመንቱስ የሚከናወነው ዕዳ ካለ በውርስ ሀብቱ ላይ አበዳሪ ካለ ፔመንት ሜተዱ እንዴት ነው የሚሉትን ነገሮች የሚታዩና the sixth እና the last section of this chapter is related or all about the closure of liquidation process because liquidation is not lifetime act or function. ስለዚህ የማያልቅ አይደለም፣ ኢንዲንግ ፖይንት አለው። ስለዚህ liquidation process ክሎዝ የሚደረገው የሚዘጋው መቼ ነው፣ በምን አይነት ግራውንዶች ነው ወይም ደግሞ በምን አይነት ምክንያቶች ሊዘጉ ይችላሉ የሚሉትን በደንብ ዲስከስ እናደርጋለን ማለት ነው። በእነዚህ 6 ሴክሽኖችን በተለያዩ ቪዲዮዎች በመከፋፈል በጣም ግልጽና አጠር ባለ ሁኔታ አስረዳችኋለሁ ማለት ነው። እናንተ መከታተል ብቻ ነው ማለት ነው የሚጠበቅባችሁ። ስለዚህ የመጀመሪያው ፓርት ቪዲዮዬ ይሄን ይመስላል። ስለ ኢንትሮዳክሽን ስለሆነ እኔ ጋር ስለቆያችሁ አመሰግናለሁ። አብራችሁ